መቅደስ የሚጎተት ቀሚስ ውጪ አጋንንትን የሚስቡ ልብሶች ለምን ግራ ታጋቡናላችሁ? አገልጋይ ኮንክ አገልጋዩን፣ ቀዳሽ ኮንክ ቀዳሹን፣ ሰባኪ ኮንክ ሰባኪውን፣ ጳጳስ ኮንክ ጳጳሱን። የምን ማደናበር ነው? ግራ ታጋቡን እናንተ ምእመናን። መቅደስ የሚጎተት ቀሚስ ውጪ አጋንንትን የሚስቡ ታንኳ ውስጥ ጀልባ ላይ ሲተኛ ሲያየው ምንኛ ደካማ ነው ብሎ ይነቅፈዋል። ማይበልና ነፋሳት ሲገስጽ ዲያዩ ደግሞ ይደነግጣል። ወዲያ እያንገላታው ነው እኮ እስከ መስቀል ድረስ ይወሰደው። ወገኖቼ ከሰወረው ካልቀረ ከቅዱስ ገብርኤል ማይሰውረውም ነበር? ይሄ ምርጥ ጥያቄ ነው። ለምን ዝም ብሎ መጥቶ ስውር ብሎ አያድርም ነበር? ከዚህች ዓለም ገዦች አንዱ እንኳን ይህንን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ይህንን ጥበብ አላወቁትም ርዕሳችን ነው። ሰምተን እንድንጠቀም ፍሬ እንድናፈራ እግዚአብሔር ይርዳን። ወገኖቼ ጌታችን መጸነሱን ጌታችን ያለ ወንድ ዘር መወለዱን በድንግልና ተጸንሶ በድንግልና መወለዱን ከሰይጣን እና ከአይሁድ እግዚአብሔር ሰውሮታል። አባቶቻችን እንደሚሉት ከሰይጣን ጆሮ ከሰነፎች አይሁድ አእምሮ ይህንን ምስጢር አርቆታል። እደግመዋለሁ፣ በስውር ፈጽሞታል። የጽንሱን ነገር ሰውሮታል። ሰው የመሆኑን ነገር በዝምታ ፈጽሞታል። ለምን የሰወረው? ለምን በዝምታ ይፈጸመው? ለምን ከአጋንንትና ከአይሁድ የደበቀው ይመስላችኋል ወገኖቼ? ደግሞስ እንዴት አድርጎ ሰወረው? ደግሞስ እንዴት አድርጎ ደበቀው? ደግሞስ እንዴት አድርጎ በዝምታ ፈጸመው? እዩ ወገኖቼ፣ አጋንንት፣ ሰይጣናት የተወደደ መድኃኒታችን ኢየሱስ ክርስቶስ የዕለት ጽንስ እንደሆነ ቢያውቁ ኖሮ ይልቁንም ባይሰውርባቸው ኖሮ ምን ያረጉ እንደነበር ታውቃላችሁ? አንድ የምታውቁትን እውነት ልንገራችሁ። ታስታውሳላችሁ? ሰብአ ሰገል ጌታ ከተወለደ ከ2 ዓመት በኋላ የተወለደው የአይሁድ ንጉሥ ወዴት ነው? እንሰግድለት ዘንድ መተናል ሲሉ ታስታውሳላችሁ? ዲያብሎስ በሄሮድስ አድሮ ምን እንዳደረገ አታስታውሱ? 144,000 የቤተልሔምን ሕፃናት እኮ አስፈጅቶ ነበር። ጥቂት ሲሰማ ደንግጦ፣ ጥቂት ሲሰማ ታውኮ አገኘሁት መስሎት ያን ሁሉ ሕፃን ፈጅቶም አልነበር። አያችሁ፣ መጸነሱንማ ቢሰማ ምን ያረግ እንደነበር ታውቃላችሁ? ደናግል የሆኑ ሴቶችን በሙሉ ይሰበስብና ይፈጃቸው እኮ ነበር። ይሄ ምን ማለት ይመስላችኋል? ድህነታችንን ሊያቋርጥ
የተወደደ መድኃኒታችን ጊዜው ሳይደርስ እንዲሞት ይታገል እኮ ነበር። አያችሁ፣ ለዚህ እኮ ነው የሰወረው። በዝምታ በስውር እንዴት እንደፈጸመው ተመልከቱ ወገኖቼ። እንዴት ፈጸመው? ጥቂት ሐሳቦችን ልግለጽላችሁ። እዩ፣ አንዳንዶች አሁንም ጭምር ያልተረዱትን ሐሳብ ላንሳላችሁ። እንዴት አድርጎ እንደሰወረው የጽንሱን ነገር፣ እንዴት አድርጎ በድንግልና ተጸንሶ ያለ ዘር ተወልዶ አጋንንትን እንዴት አድርጎ እንዳደናበራቸው፣ ደግሞም ከጥበባቸው ከእውቀታቸው በላይ እንደተሰወራቸው ላስታውሳችሁ። እመቤታችን ቅድስት ድንግል ማርያም አጠገብ አንድ ደግ ሰው ቅዱስ የሆነ ዮሴፍ የሚባል ሰው አስቀመጠ። ወገኖቼ ታዲያስ ወንድ አጠገቧ ስላለ ከወንድ የተገኘ መሰለው? አንድ ሁለት አይሁድ እንደ ሕጋቸው ያለ ወንድ ጸንሳ የተገኘችን ሴት በድንጋይ ወግሯት እንዲገል ሕግ ስለነበረ ቅዱስ ዮሴፍ አጠገቧ ባይኖር እኮ የተወደዳችሁ ኦርቶዶክሳውያን በድንጋይ ተወግራ ትሞትና የመዳናችን ነገር ይጠፋ ነበረ። አያችሁ፣ አንዳንዶች አሁንም ይሄ ግራ ገብቷቸዋል። ከማይጸኗ ፈቀቅ ማለት አቅቷቸዋል። ይህ ምስጢር ተሰውሯቸዋል። እናንተ ድሎኞች ናችሁ። ቅዱስ ዮሴፍ አጠገቧ የመቆሟን ምስጢር የተረዳችሁ ለምንድና እንዴት ነው የሰወረው ካላችሁኝ፣ የተወደዳችሁ ኦርቶዶክሳውያን ዲያብሎስ በእርግጥ የተጸነሰው፣ ዲያብሎስ በእርግጥ የተወለደው ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቢያውቅ ኖሮ ከመዋጋት ከክርስቶስ ጋር ከመታገል ይሸሽ እንደነበር ታውቃላችሁ። አዎ፣ እንዴት በፊቱ ይቆማል? ስለዚህ ይሸሽ ነበረ፣ አይዋጋም ነበረ፣ ምርኮም አይማረክም ነበረ፣ መስቀል ላይም አይታሰርም ነበረ። እንዳይሸሽ ነው የሰወረው። ላስታውሳችሁ፣ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሰዓት በገዳመ ቆሮንጦስ ሲያየው ጊዜ ይህማ አምላክ ቢሆነው ነው እንጂ ብሎ ቀረበ። ደግሞ ሲራብ ሲያየው ይህማ ፍጡር ነው ብሎ ያማው ጀመረ። ታንኳ ውስጥ ጀልባ ላይ ሲተኛ ሲያየው ምንኛ ደካማ ነው ብሎ ይነቅፈዋል። ማይበልና ነፋሳት ሲገስጽ ዲያዩ ደግሞ ይደነግጣል። ወዲህ ወዲያ እያንገላታው ነው እኮ እስከ መስቀል ድረስ የወሰደው። ወገኖቼ ለምን ካላችሁኝ እንዳይሸሽ ነዋ፣ ከመታገል እንዳይርቅ ነዋ። እና የት ላይ ያገኘው? መስቀል ላይ ያገኘው። ምን ሲል አምላኬ አምላኬ ለምን ተውኸኝ ብሎ የኔና የናንተን ጩኸት ሲሰማ አምላክማ ቢኖረው ነው ብሎ ነፍሱን ተቀራምቶ ሲኦል ሊከታት ነው የቀረበው። መዋጋት ማለት እኮ ይሄ ነው ምእመና። እንዳይሸሽ ማድረግ እኮ ይሄ ነው። ድል መንሳት ማለት እኮ ይሄ ነው። ከውጊያው አውድ እንዳይርቅ ማለት እኮ ይሄ ነው። አቀረበው። ወገኖቼ ለምንድን ነው የተወደደ መድኃኒታችን በዝምታ ይሄን የፈጸመው? ወገኖቼ ለማዳን እንጂ ግራ ለማጋባት አልመጣም። ለማረጋጋት እንጂ ለማስደንገጥ አልመጣም። ወገኖቼ ሕይወት ለመስጠት እንጂ ለማስደነቅ አልመጣም። ኦርቶዶክሳዊት ቤተክርስቲያን ማስደነቅ አይደለም ዓላማዋ፣ ማዳን። ስብከታችን፣ ትምህርታችን፣ ጉባኤያችን ለታይታ ለማስደነቅ አይደለም። ባንደነቅ ይቅርብን። አይሁድ ግራ እንዲገባቸው አይደለም የመጣው። ለዚህ እኮ ነው በድንግልና ተጸንሶ በድንግልና መወለዱን ደግሞስ ያለ ዘር መጸነሱን
አይሁድ ቢያውቁ ኖሮ ግራ ይገባቸዋል። ወገኖቼ ግራ የሚያጋባ ህይወት አያስፈልገንም። እዚህች ቤተክርስቲያን ከኖር ንጹህ ከሆንክ ንጹህ ሁን፣ ባለትዳር ከሆንክ ባለትዳር ሁን። በአመንዝራነትና በባለትዳር መካከል ለምን ግራ ታጋባቸዋለህ? አገልጋይ ከሆንክ አገልጋይ ሁን፣ ቀዳሽ ከሆንክ ቀዳሽ ሁን፣ ሰባኪ ከሆንክ ሰባኪ ሁን፣ ጳጳስ ከሆንክ ጳጳስ ሁን። የምን ማደናበር ነው? ግራ ታጋቡን እናንተ ምእመናን። መቅደስ መቅደስ የሚጎተት ቀሚስ፣ ውጭ ውጪ አጋንንትን የሚስቡ ልብሶች ለምን ግራ ታጋቡናላችሁ? መቅደስ ውስጥ እናውቃችኋለን፣ አደባባይ ላይ ከለርፉል ሆናችሁ ታስደነግጡናላችሁ። አታጋቡን ግራ። የሚያሳርፍ እንጂ ግራ የሚያጋባ አያስፈልግም በዚህ ዘመን። ታስታውሳላችሁ እግዚአብሔር አባቴ ነው ሲላቸው ተበሳይተው እንዴት ድንጋይ እንዳነሱ አታስታውሱ? ይሄ ምን ያበሳጫል? ሊያሳርፋቸው ሲገባ ምን ወዩ ያስብላል? እልል ማለት ሲገባ ወገኖቼ ማናችንንም አታበሳጩ። ባል ሚስቱን አበሳጭ። ለማበሳጨት ብላ አትናገር። ለማበሳጨት ብለሽ የምትኖሪው ኑሮ አይኑር። ቆይ ላቃጥላቸው እያልሽ አትኖሪም። አንቺ ክርስቲያን ነሽ። ያዘገየው ነበር ይታገል ነበር እንዳይሆን። ይሄ በሰውኛ ቋንቋ አስበን ስንናገር ነው። የእግዚአብሔር አሰራር ደግሞ ከዚህ በላይ ከፍ ያለ ነው። ሊቃውንት ያስቀመጡት እጅግ ጥልቅ ትምህርታቸው ግን ይሄ ነው ወገኖቼ። ታዲያ ለምንድነው ከሰወረው ካልቀረ ከቅዱስ ገብርኤል አይሰውረውም ነበር? ይሄ ምርጥ ጥያቄ ነው። ለምን ዝም ብሎ መጥቶ ስውር ብሎ አያድርም ነበር? ሊቃውንት ሶስት ምክንያት ያስቀምጣሉ። አንደኛ ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትታወቅ ይላሉ። ልድገመው። ያለ ጋብቻ ያለ ሩካቤ እንዲሁ መጥቶ ከጸነሰች ትታወቃለች። እንዴት ጸነስኩ ትላለች። እንደውም አባቶቻችን ምን ይላሉ? የሚተነኳኮስ ሴጣን ተንኩሶኝ ነው፣ ደዌ አድሮብኝ ነው እያለች እየደነገጠች ለምን እስከ 9 ወር ድረስ እናቱ ትታወቃለች? አንድ ሁለተኛስ በድንግልና የምትጸንሰው ማን መሆኗን ማወቅ አለባት። ለዚህ ነው ለቅዱስ ገብርኤል ብቻ የነገረው። ሁለተኛ ሶስተኛውና አስደናቂው ምስጢር ግን የእመቤታችን የቅድስት ድንግል ማርያምን ነፃ ፈቃዷን መጠየቅ አለበት። እሺ ማለት አለባት። እግዚአብሔር ሰውን እጅግ አልቆ መፍጠሩ የሚታወቀው ነፃ ፈቃድን በመስጠቱ ነው ይላሉ ሊቃውንት። ስለዚህ የእመቤታችንን ነፃ ፈቃድ መጠየቅ አለበት። እግዚአብሔር ይሁን ስላለ ብቻ አይሆንም፣ እሷም ይሁንልኝ ማለት አለባት። ለምን ካላችሁስ መከራ የምትቀበልበት ህይወት ነዋ። በነፍሷ ሰይፍ ያልፋላ። እሺ ይሁነኝ ብላ ትንገላታለች፣ አብራ ትሰቃያለች። ታዲያ ይሄንን ሳያስፈቅድ ይሄን ሊያረግ ይገባል እንዴ? በጣም ይደንቃል። እንገራችሁ እርሱ ስለመረጣት ብቻ ሳይሆን ይህን የማዳን ህይወት እርሷን መምረጥ ነበረባት። ለዚህ ነው ለቅዱስ ገብርኤል የነገረው። ወገኖቼ እጅግ ከዚህች ዓለም ገዢዎች አንዱ እንኳን ይሄንን ጥበብ አላወቁት። የተወደዳችሁ ኦርቶዶክሳውያን እኛ በምናውቀው የቤተ ክርስቲያን ልጆች እኛ የምናውቀውና አጋንንት፣ አይሁድ፣ መናፍቃን በሚያውቁት መካከል ታላቅ ልዩነት አለ። አላወቁትም። እነርሱ አላወቁትም የተባሉ የዚህ ዓለም ገዢዎች፣ አጋንንት፣ አይሁድ፣ መናፍቃን እነርሱ ኢየሱስ በመስቀል ላይ የመጨረሻዋን እስትንፋስ እንደተነፈሰ ብቻ ያውቃሉ። የመጨረሻዋን መቃተት ባለቀ ኃይሉ እንደቃተተ ብቻ ያውቃሉ። እኛስ እሱ የመጨረሻዋን እስትንፋስ ሲተነፍስ እኛስ የመጀመሪያዋን የህይወት እስትንፋስ እንደተነፈስን እናውቃለን። ለዚህ ነው አያውቁትም የምንለው። እነሱ የሚረዱትና ቤተክርስቲያን የምትረዳው እጅግ በጣም ለየቅል ነው። እነሱ ኢየሱስ የሚባል አንድ ምስኪን ሰው እንደ ሞተ ብቻ ያውቃሉ። የሞተ ብቻ እንደምናመልክ ይረዳሉ። እኛ ግን እውነት ነው ጌታችን ሞቷል በመስቀል ላይ
ዲያብሎስ ግን ተገሏል። እኛ የተገደለው ዲያብሎስ እንደሆነ እናውቃለን። እነሱ ግን ዲያብሎስ እንደተገደለ እስካሁን አያውቁም። እኛ የሞተ ብቻ እንደምናመልክ ይተቹናል። እኛ ግን ሞት እንደተሸነፈ ዘምረናል። አያችሁ ዓለም የሚያውቀው እኛ ከምናውቀው ጋር እንዴት እንደማይሄድ አያችሁ። አያውቁትም። ማፈሪያችን አይደለም የሆነው፣ ትምክህታችን ሆኖ ነው የቀረው። ለዚህ እኮ ነው እንዴት በመስቀል ላይ የተሰቀለውን አምላክ ትላላችሁ? ልታፍሩበት ሲገባ ለምን ትኮራላችሁ ይሉናል። አዎን እየተራቆተ እንዳለበሰን እናውቃለን። እነሱ ግን አያውቁም። ይሄንን የሾህ አክሊል ሲተከልበት የኛን የኃጢአት እሾህ እንደነቀለልን እንረዳለን። እነሱ ግን አያውቁትም። ይሄን ለነሱ መስቀል የመርገምና የመዋረድ ምልክት ነው። ለኛስ ጉልላታችን ላይ የተከልነው፣ ሰውነታችን ላይ የተነቀስነው፣ በልባችን ያተምነው፣ በልብሳችን ላይ የጠለፍነው መኩሪያችን የሆነው አናፍርበትም። በሕማሙ አናፍርም፣ በመሰቀሉ አናፍርም። መኩሪያችን ትምክህታችን አድርጎ ቀየረው። ይሄንን አያውቁትም። እንዴት ያሳዝናል! ምእመናን እነሱ አይሁድ ምድራቸውን እንዳያረክስ ክርስቶስን ወደ ሰማይ ወሰድ አድርገው መስቀላቸው ነበር። ወደ ሰማይ ወስደው የሰቀሉት ምድራቸውን እንዳያረክስ ነበር። አላወቁትማ። እሱ ግን ወደ ሰማይ መሄጃ መንገዳችንን አጋንንት አጥረውት ነበሩና አጋንንት ያጠሩትን ይሄንን አጥር ለማፍረስ ነበር ወደ ሰማይ ይወጣው። ወደ ሰማይ ወደ አባትህ አቀረብከን እንደሚል ወደ ሰማይም ሊያቀርበን ሄደው ደግሞስ ጣለጣውታቸው ዕጣን ጢስ ያጠኑ ሰማዩንም ሞልተውት ነበር። እሱ ሊቀድስ ነው ወደ ላይ ይወጣው። ደግሞስ በአየር ላይ ያሉ በምድር ብቻ አይደለም፣ በእኛ ሰውነት ውስጥ ብቻ አይደለም፣ በመቃብር ብቻ አይደለም። የተወደዳችሁ ኦርቶዶክሳውያን በአየር ላይ እንኳን ሞልተውት ነበር አጋንንት። በአየር ላይ ያሉ አጋንንትን አለቃ ይላል ቅዱስ ጴጥሮስ። እነዚህን በአየር ላይ ያሉ አጋንንትን አለቃ ያሳፍራቸው ዘንድ ያዋርዳቸው ዘንድ ነው ወደ ላይ ይወጣው። እነሱ ግን አውቁ ምን እየሰራ እንደሆነ። አሳዝኑ። የተወደዳችሁ ኦርቶዶክሳውያን ትምህርቴን ልጨርስ ላብቃ። ብዙ ነጥቦችን ማንሳት እንችላለን፣ ይበቃል። ግን እናንተስ እዚህ መጣችሁ አግኝታችሁታል፣ ታውቁታላችሁ፣ እየዘመራችሁ ታውቁታላችሁ። አጠገባችሁ ህይወት እየተመላለሰ ህይወት ማግኘት ጀምራችኋል፣ ሞታችኋል። አጠገባችሁ የሚያድን ጸበል እያለ ቁርበት መንከር ያርጋችሁታል። ከሱ ጋር እየሄዳችሁ ልባችሁ ይቃጠላል። ይሄ ትምህርት ስትሰሙ ቤተክርስቲያን ስትመጡ 4 ቀን ጉባኤ ነበረ፣ አሁን ትለወጣላችሁ፣ ንስሐ ትገባላችሁ። ኒው ሴሬሞኒ ነው በየዓመቱ የሚደረግ ዓመታዊ በዓል ብቻ ነው። አብራችሁ ሆናችሁ ታውቁታላችሁ፣ እንደምታውቁት ይሰማችኋል። እግዚአብሔርን ቀርቦ ሳለ ታገኙታላችሁ። እግዚአብሔር ከእናንተ ጋር ሳለ ትነኩታላችሁ፣ ታውቁታላችሁ። ወይ ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እሱን ለማወቅ ያብቃን። አሜን።